እሺ ስሜ ጌትነት አበጀ እባላለሁ። ቡና ማለት ነው። ዛሬ እንድንማማርበት የመረጥኩት ርዕስ ሊነር ኢኩዌሽን ነው። ሊነር ኢኩዌሽን ላይ እንዴት ቫሪያብሎች ማግኘት እንደምንችል ነው። ለምሳሌ ኤክስ ፕላስ ዋይ እኩል ነው 12፣ ኤክስ ማይነስ ዋይ ኤክስ ሲቀንስ ዋይ ኢኳልስ ቱ 4። ከዚያ እነዚህኞችን ኢኩዌሽኖችን አንዱ በአንዱ ሳብስቲቱት እንደማድረግ እና እንዴት ቫሪያብሎችን ማግኘት እንደምንችል ነው የምናየው። ከዚያ ኤክስ ኢኳልስ ቱ 4 ሲደመር ዋይ ይህን ካገኘን ኤክስን ቫልዩ ወደ የትኛው እናስገባዋለን? ከመጀመሪያው ወደ ኢኩዌሽን እናስገባዋለን። ከዚያ 4 ሲደመር ዋይ ኢኳልስ ቱ 12 4 ሲደመር 2y እኩል ነው 12 2y ኢኳልስ ቱ 12 ሲቀነስ 4 2y ኢኳልስ ቱ 8። ከዚያ ሁሉም ሳይድ ወደ ጎን ስናካፍለው y ስለሆነ 4 እናገኛለን ማለት ነው። ከዚያ ይህን y ካገኘን ከመጀመሪያው ላይ ቫልዩ ላይ ኤክስ ፕላስ ሲደመር y እኩል ነው 12 ከሚለው ላይ y ቫልዩ እዚህ ሳብስቲቱት ስናደርግ ወይም እንተካዋለን ማለት ነው። ከዚያ ኤክስ ፕላስ ሲደመር 4 እኩል ነው 12። ከዛ ኤክስ እኩል ነው 12 ሲቀነስ 4 ኤክስ ኢኳል ቱ 8 ያገን ሁለት ቫሪያብሎችን በሊኒየር ኢኩዌሽን ላይ ፈልገን ማግኘት እንደምንችል እናሳያለን ማለት ነው። ዛሬው የቀናን እናመሰግናለን።